በምስራቅ አርሲ ዞን ሽርካና አስኮ የሚባል አካባቢ የተሰማው እጅግ አሳዛኝ መረጃ ነው። በኦርቶዶክሳውያን ላይ ያነጣጠረ ግድያ እንደሆነ የጨመረም ነው። ከዚህ በፊትም በተደጋጋሚ ሲዘገብ ቆይተዋል። ግንቦት 23 ቀን ደግሞ በምስራቅ አርሲ ዞን ሽርካና አስኮ በተባለ ስፍራ በተለይ ደግሞ 101 ዓመታትን ያስቆጠረ ታሪካዊ ቤተ ክርስቲያን መውደሙ እጅግ ሙሉ በሙሉ ከአገልግሎት ውጪ መሆኑ ነው በጣም የሚያሳዝነው። ከስፍራው የደረሱን መረጃዎች ወደ 10 የሚሆኑት ንጹሃኖች በጭካኔ እንደተገደሉ ጭምርም የደረሱን መረጃዎች ያሳያሉ። እንግዲህ በምስራቅ አርሲ ዞን ሽርካና አስኮ በተባለ ስፍራ ላይ ነው ይህ ጥቃት ግንቦት 23 ቀን የደረሰው። እጅግ አሳዛኝና ልብ ሰባሪ መረጃ ነው። ማህበረ ቅዱሳንም በዚህ ዙሪያ በተደጋጋሚም መግለጫ ሲሰጡ የቆዩበት ክስተትም ነው። እጅግ ልብ ሰባሪ መረጃዎች ናቸው። በዚሁ ዙሪያ እንግዲህ ለምንድን ነው ጸጥታ ልዩ ጥበቃ የማይጠናከረው? በአካባቢው ያለው የጸጥታ መዋቅር ደካማ ከሆነ ለምን ፌዴራል መንግስት ጣልቃ በመግባት ስፍራውን አይጠብቅም? በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ለሞቱት ንጹሃን ቤተሰቦች መጽናናትን እንመኛለን። ሚኪታ ቦርንፎን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አግኙ። ሰላም ቆዩልኝ።